ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ የዩቲዩብ ቤተሰቦች? ሰላም ናቸው? እኔ ደህና ነኝ አልሐምዱሊላህ። ዛሬ መጥቻለሁ። ዛሬ ደግሞ ደስ የሚል ሁሉም ደስ የሚል ነው ማመጣላችሁ። የተስፋው ደብዳቤ ይላል የዛሬው ትረካዬ። ቪዲዮውን ላይክ በማድረግ ጀምሮ ጋይስ ላይክ አድርጉልኝ። የተስፋው ደብዳቤ። በአንድ ጸጥ ያለች ከተማ ውስጥ ሚራ የምትባል ወጣት ልጅ ነበረች። ሚራ ህይወቷን በትልቅ ህልም ትመራ ነበር። አንድ ቀን ግን በህይወቷ ውስጥ አንድ ሰው ገባ። ስሙም አሚን ነበር። አሚን ለሚራ በመጀመሪያ የሚለየው ውበቱ አልነበረም፣ በሰዎች ላይ የነበረው አክብሮትና በችግር ጊዜ የማይለወጥ ባህሪው ነበር። ሁለቱ በብዙ ነገር ላይ መነጋገር ጀመሩ። ቀስ በቀስም እርስ በርሳቸው መተማመን ጀመሩ። አንድ ምሽት አሚን ሚራን እያያት፣ ሚራ አንድ ነገር ልንገርሽ ፈልጋለሁ። ከአንቺ ጋር የምፈልገው ጊዜያዊ ስሜት አይደለም፣ ነገር ግን ለአንቺ የሚገባኝን ክብር ጠብቄ በትክክለኛው መንገድ መሄድ እፈልጋለሁ አለች። ሚራ ምንም ሳትናገር ፈገግ አለች። በልቧ ግን አንድ ቃል ተደጋግሞ ይሰማ ነበር። ይህ ሰው የተለየ ነው፣ ነገር ግን የፍቅር መንገድ ሁል ጊዜ ቀላል አይደለም። ከጥቂት ጊዜ በኋላ አሚን ወደ ሩቅ ከተማ ለስራ መሄድ እንዳለበት ተነገረው። ለሚራም ሲነግራት አይኖቿ በእንባ ተሞሉ። መቼ ትመጣለህ ብላ ጠየቀችው። አሚን ትንሽ ዝም አለና አላውቅም፣ ግን የምታምንኝ ከሆነ ርቀት ልቤን ከአንቺ አያርቀውም አላት። ከዚያም ሄደ። ቀናት ሳምንታትም ወራት ሆኑ። መጀመሪያ አሚን በየቀኑ ይጽፍላት ነበር። ከጊዜ በኋላ ግን መልእክቶቹ ቀነሱ፣ ከዚያም ሙሉ በሙሉ ቆሙ። ሚራ በምሽቱ ስልኳን ትመለከት ነበር። ምን ሆነ ብላ ትጠይቅ ነበር። ከሰዎች የሚመጡ ወሬዎችም ልቧን ያደክሙት ጀመር። አንዳንዶች አሚን ረስቶሻል፣ ሌሎች ሌላ ሰው አግኝቶ ይሆናል አሉ። ሚራ ግን ምንም አላመነችም። እውነቱን ራሱ እስካልነገረኝ ድረስ አልፈርድበትም አለች። ነገር ግን ልቧ በየቀኑ ይሰበር ነበር። አንድ ቀን ሚራ ቤቷን ለማጽዳት ስትሞክር ከአሮጌ መጽሐፍ ውስጥ አንድ ፖስታ ወደቀ። በፖስታው ላይ ስሟ ተጽፎ ነበር። ለሚራ እጆቿ መንቀጥቀጥ ጀመሩ። ፖስታውን ከፈተች። ውስጡ አንድ ደብዳቤ ነበር። ሚራ ይህን ደብዳቤ ስታነቢው ምናልባት በእኔ ላይ ተቆጥተሽ ይሆናል፣ ምናልባትም ረስቼሻለሁ ብለሽ ታስቢ ይሆናል። ግን እውነቱን ልንገርሽ፣ ከአንቺ የራቅኩት ስለረሳሁሽ አይደለም። ከአንቺ የራቅኩት ለአንቺ የተሻለ የወደፊት ህይወት ለመገንባት ነው። አሁን ሁሉንም ነገር ልነግርሽ አልችልም፣ ግን አንድ ቃል ብቻ እመኚኝ፣ እመለሳለሁ። ቀኑን አላውቅም፣ ጊዜውንም አላውቅም፣ ግን እመለሳለሁ። ሚራ ደብዳቤውን እያነበበች እንባዋ በጉንጮቿ ላይ ወረደ። ለምን አሁን ነው የመጣው ብላ አሰበች። ያ ጥያቄ ግን መልስ አልነበረውም። ከዚያ በኋላ ሚራ ህይወቷን ቀጠለች። አሚንን ግን ከልቧ አላወጣችውም። 1 አመት አለፈ። ከዚያ 2 አመት። ሚራ ተስፋ እንዳትቆርጥ ብትሞክርም ልቧ መድከም ጀመረ። አንድ ቀን ግን ከቤት ውጭ የተለመደ ድምፅ ሰማች። ሚራ ዞር ብላ ተመለከተች። አሚን ነበር።
ለ2 ዓመታት የጠፋው ሰው ከፊቷ ቆሞ ነበር። ሚራ ቃል አጣች። አሚንም በጸጥታ ቆሞ እያያት ይቅርታ አለ። ለምን ብላ ጠየቀችው። ለ2 ዓመት ስላስጠበቅኩሽ። ሚራ እንባዋን እየጠረገች እኔ ግን 2 ዓመት አልጠበቅኩህም አለች። አሚን በሐዘን ተመለከታት። ምን ማለት ነው? ሚራ ፈገግ አለች። 2 ዓመት ሙሉ አንተን አላየሁም፣ ግን ልቤ አንድም ቀን ከአንተ አልራቀም። አሚን አይኖቹን ዝቅ አደረገ። እኔም ስለዚህ ነው የተመለስኩት። ምክንያቱም ከሁሉም ነገር በላይ ያስፈለገኝ ነገር ገንዘብ ወይንም ስኬት አልነበረም። የምፈልገው ከአንቺ ጋር ትክክለኛውን ህይወት መጀመር ነበር። ከዚያ ቀን በኋላ ሁለቱ ቤተሰቦቻቸውን አሳወቁ። ፍቅራቸውን በሚስጥር የተጀመረ ቢሆንም በክብርና በቤተሰብ ፊት ተጠናቀቀ እና ሚራያ የቆየ ደብዳቤ ከልቧ አልወጣላትም። ምክንያቱም ያ ደብዳቤ አንድ ነገር አስተምሯታል። እውነተኛ ፍቅር ሁል ጊዜ በቅርብ መሆን አይደለም። አንዳንዴ ርቀትን፣ ጊዜንና ፈተናን ተቋቁሞ እስከ መጨረሻው መቆየት ነው። የሚወድህ ሰው ሁል ጊዜ በአጠገብህ ላይሆን ይችላል፣ ግን ከልቡ የማይለይህ ከሆነ ርቀት ፍቅራችሁን ሊያጠፋው አይችልም። ቤተሰቦች ይሄን ይመስላል የዛሬው የፍቅር ትረካዬ። በሌላ ደስ በሚል ታሪክ እስክንገናኝ ሰላም አለይኩም ወረህመቱላሂ ወበረካቱሁ።